ሰላም የተከበራችሁ የከፋ ቴሌቪዥን ተከታታዮች የመራረጥንላችሁን የዕለቱን ዜናዎች ይዘን ቀርበናል። ዜናውን እየመራሁ መረታ ብርሃኑ ቆይታ አደርጋለሁ። እስከ ዜናው ፍጻሜ አብራችሁ ቆዩ። ወደ ቀደመው ዜናችን ስናልፍ በማህበረሰብ አገልግሎት ዙሪያ ለ550 የቦንጋ ከተማ ወጣቶች ስልጠና እንደሚሰጥ የቦንጋ ከተማ ንግድ ክህሎትና ኢንተርፕራይዝ ጽህፈት ቤት አስታወቀ። ስልጠናው 70% የሚሆኑ ሴቶችን የሚያሳትፍ ሲሆን በስድስቱም ቀጠናዎች ለሚገኙ ስራ ፈላጊ ወጣቶች ለ4 ቀናት የሚሰጥ መሆኑ ተነግሯል። ዘገባው የባልደረባችን ናስር ተማምነው ጽዮን ታደለ ታቀርበዋለች። በጽህፈት ቤቱ ኢንዱስትሪና ኢንተርፕራይዝ ልማት ዘርፍ ስራ ሂደት አስተባባሪ አቶ መሰረት ዳኛቸው እንደገለጹት ስልጠናው በማህበረሰብ አገልግሎት ላይ ያተኮረ መሆኑን ጠቅመው የተሳታፊዎችን ስብጥር አብራርተዋል። ስልጠናው ጄኤች የሚባል መንግስታዊ ያልሆነ ድርጅት የስራ እድል ፈጠራን አስመልክቶ ለወጣቶች ስልጠና ይሰጣል። ስልጠናው የቅድመ ማህበረሰብ አገልግሎት ስልጠና ነው። ወጣቶች ወደ ማህበረሰብ አገልግሎት ከመግባታቸው በፊት የግንዛቤ ማስጨበጫ ስልጠና ያገኛሉ። ያን ስልጠና የሚሰጠው ያው ድርጅቱ ነው። ስልጠናው በቴክኒክና ሙያ በተዘጋጀ መማሪያ ክፍል ውስጥ ከቀን 29 እስከ 3 ባሉ ቀናት ለተከታታይ ለ5 ቀናት ስልጠናው ይሰጣል። ባለሙያው አክለውም የስልጠናውን ትኩረት አቅጣጫም አብራርተዋል። ስልጠናው ተግባርና ቲዮሪን አብሮ ያዘ ነው። ቲዮሪ ማለት ቲዮሪን በተግባር ነው። ወደ ማህበረሰብ አገልግሎት ከመግባታቸው በፊት ወጣቶች አምነው ስልጠናው መውሰድ እንዳለባቸውና ፍቃደኛ የሆነ ወጣት ብቻ ነው የሚሳተፈው። ፍቃደኛ ያልሆነ ወጣት አይሳተፍም። ስልጠናው ላይ ፍቃደኛ የሆኑ ወጣቶች ይሳተፋሉ። ቲዮሪው አለ፣ ተግባር አለ። እዛ ሁሉ ነገር ጨርሶ ነው ሞቱት። በየቀኑ ያንዳንድ ቀን ስልጠና በየቀጠናው ይሰጣቸዋል። ቅዳሜ ቀን ስልጠና የሚሰጣቸው ቀጠናዎች አሉ። ለምሳሌ አሁን ቅዳሜ የገዳም ቀጠናና ኮሌጅ ቀጠና ነው። በቀን 150 ወጣቶች ስልጠና መውሰድ ስላለባቸው የስልጠናው ዓላማ ማህበረሰብ ተኮር መሆኑንም ያመላከቱት ባለሙያው ዋና ግቦችንም አስረድተዋል። ከስልጠና በኋላ የማህበረሰብ አገልግሎት አለ። እኛ እንደ ከተማ የለየናቸው የማህበረሰብ አገልግሎት መስጫ ቦታዎች አሉ። መንግስታዊ የሆኑ ተቋማትም አሉ፣ መንግስታዊ ያልሆኑ ማህበራትም አሉ። እዛ ውስጥ ወጣቶች እንደየፍላጎታቸው እየገቡ ስልጠናውን ይወስዳሉ። ለ3 ተከታታይ ወር 100% አገልግሎት ከሰጡ በኋላ የስራ እድል ይፈጠርላቸዋል። ስለ ጉዳዩ አስተያየት የሰጠን የሰልጣኝ ወጣቶች ተወካይ ወጣት ሳሙኤል ፍቃዱ እንደገለጸው ስልጠናውን በንቃት ለመሳተፍ ወጣቶች ዝግጁ መሆናቸውንም አስረድተዋል። ወጣት ከዚህ በፊት በወጣት ተወካይ ዩዝ ሊደርስ በሚል የተሰጠ ስልጠና ነበር። ቀደም ሲል ደግሞ ከዛ በፊት አመራሮች ወስደዋል። ከዛ በኋላ ወጣት ሊደር ከወሰደ በኋላ ወጣቶችን ወክለን የገባን እኛ መልሰን ደግሞ ቅድመ ስልጠና ውይይት በሚል ጠርተን ፈቃደኝነታቸውን ሰምተን እና ደግሞ ፍላጎታቸውን ሰምተን ወጣቶችን ጠርተን አወያይተናል። በየቀጠናው ማለት ነው። በየቀጠናው ስናወያይ ለስራ ተነሳሽነትና አሪፍ ሞራል እንዳላቸው ነው የወሰድነው ግብአት። ህብረተሰብን ማገልገል የህሊና እርካታ መሆኑን ያብራራው ወጣት ሳሙኤል ይህም ብዙ ፋይዳዎች እንዳሉት ገልጿል። ወጣት ማህበረሰቡን ሲያገለግል የመጀመሪያው የሚያገኘው የአእምሮ እርካታ ነው። ምክንያቱም ይሄ ማህበረሰብ አገልግሎት የሚልና በጎ አድራጎት የሚል ነገር ይለያያል። በጎ አድራጎት ማለት በፈለኮ ሰዓት የምትሰራው ነው፣ ደስ ስል የምትሰራው ነው። ነገር ግን ማህበረሰብ አገልግሎት ማለት በጊዜ የተገደበ፣ በቀን የተገደበ፣ በሰዓት የተገደበ ልክ ወዶ ሆኖ በሰዓቱ እየደረሱ በሰዓቱ እየቀረቡ በሰዓቱ እየወጡ እየገቡ ያስተማረውን ማህበረሰብን
የረዳውን ያሳደገውን ማህበረሰብ ሲያገለግሉ የመጀመሪያ የሚያገኘው እርካታ ነው። ሁለተኛው የሚያገኙት ከማህበረሰብ አገልግሎት ስራ ልምድ ነው። በመጨረሻም የጽህፈት ቤቱ ኃላፊ አቶ ቴድሮስ መኩሪያ እንደገለጹት ለስልጠናው ውጤታማነት የባለድርሻዎች ተሳትፎ የላቀ ነው ብለዋል። ስልጠና ሲሰጥ ዝም ብሎ እንደሌሎች መሬት ላይ ሳይወርድ በቲዮሪ ብቻ የሚቀር አይደለም። መሬት የሚወርድ ነው። መሬት የሚወርድ ስለሆነ እያንዳንዱ የሴክተር ከንቲባን ጨምሮ ፓርቲን ጨምሮ የእያንዳንዱ ሴክተር ኃላፊዎች የሴክተር ባለሙያዎች ለዚህ ተግባር ባለድርሻ ሳይሆኑ ባለቤት ናቸው። ባለድርሻ መሆንና ባለቤት መሆን የተለያየ ነው። ምክንያቱም ወጣቱ የሁላችንም የራሳችን አካል ስለሆነ ወጣቱን ስራ ማስያዝ ወጣቱን ቦታ ማስያዝ የሁላችን ግዴታ ስለሆነ እነዚህ ባለድርሻዎች የተባሉት ወይም ባለቤቶች ባለድርሻ ናቸው ማለት ነው። ኃላፊው አክለውም በዚህ ረገድ ቀጣይ ስለታቀዱ ስራዎችም አብራርተዋል። እኛ ያቀርነው እንደ ተቋም የልጆቹ ዝንባሌ አለ እንደ የፍላጎታቸው እንደ አሁን ለምሳሌ ዝም ብሎ የከተማ ግብርና እንሰራለን ብሎ ይመጣሉ። ብድር ለማግኘት መሬት አግኝተው ወሰው በቃ ወደ አላስፈላጊ አላማ ለዋዋል የሚያደርጉ አሉ። አንዳንድ ማህበራት ካየነው አንፃር ማለት ነው። መጀመሪያ የዚህ ፕሮጀክት አላማ ልጆቹ ከፍላጎታቸው ነው የምትነሳው። ምንድነው ዝንባሌያቸው? ምንድነው መስራት የሚፈልጉት? ያ የሚፈልጉት ነገር እዚህ አካባቢ አለ ወይ? እንደገና ቢሰሩ አዋጪ ነው ወይ? ነገ እነዚህ ልጆችን ይለውጣሉ ወይ የሚለውን ነው እኛ ምንሰራ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብልጽግና ፓርቲ የአመራሮች የግምገማና ሂስ ግለሂስ መድረክ እያካሄደ ነው። የክልሉ ፓርቲ አመራሮች ክልላዊ ወቅታዊ ጉዳዮች ላይ ያተኮረ ግምገማ ሂስ ግለሂስና የማጥራት መድረክ እያካሄዱ ይገኛሉ። የግምገማ መድረኩ ወቅታዊ ክልላዊ የፖለቲካ አዝማሚያ በመዳሰስና በመገምገም በየደረጃው የሚያከናውናቸው ተግባራት ላይ የፖለቲካ አስተሳሰብና የተግባር አንድነት ለመፍጠር ታልሞ የተዘጋጀ ነው። የብልጽግና ፓርቲ እሴት ራዕይ እንዲሁም ተልእኮን በአግባቡ መፈጸምና መተግበር የሚችል አመራር ለመገንባት እየተሰራ የሚገኝ ሲሆን አመራሩ ከሚታዩ ችግሮች ፈጥኖ በመውጣት ለሀገራዊ ብልጽግና ስኬት መትጋት ይኖርበታልም ተብሏል። መረጃው የክልሉ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ነው። በኢትዮጵያ ካርተር ሴንተር የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የማዕከሉ ፕሮጀክት ማናጀር ጋር በኦንኮሰርኪያሲስ በሽታ አስከፊነት ዙሪያ የከፋ ቴሌቪዥን ቆይታ አድርጓል። ተጨማሪውን ተከታትለን እንመለስ። የኦንኮሰርኪያሲስ በሽታ በተለምዶ የወንዝ አይነ ስውርነት በመባል የሚታወቅ ሲሆን በዋነኛነት በረግረጋማ ወይም በጨፌያማ ቦታ በሚገኝ ጥገኛ ትል አማካኝነት የሚከሰት ነው። ወደ ሰዎች የሚተላለፈው በሽታው ከተያዙ ሰዎች በጥቁር ዝንቦች ንክሻ ምክንያት ነው። ምልክቶቹ የሚያጠቃልሉት ከባድ ማሳከክ፣ የቆዳ መዥጎርጎርና ቋሚ አይነ ስውርነትን ጨምሮ የማየት እክል እንዲፈጠር ያደርጋል። ካርተር ሴንተር ኢትዮጵያ በዚህ በሽታ ዙሪያ ለ22 ዓመታት በመከላከልና በሕክምና ዙሪያ በርካታ ተግባራትን ሲያከናውን ቆይቷል። ካሁን ድረስ እንግዲህ ባለው ስራ ካርተር ሴንተር ለአካባቢያችን በጣም ብዙ አስተዋጽኦችን ያበረከተ ድርጅት ነው። መንግስታዊ ባይሆንም እንኳን ከመንግስት ጎን በመሆን መንግስት የሚያስፈልገውን ድጋፍ እያደረገ ያለ ድርጅት ነው። በተለይ ደግሞ ከጤና ፕሮግራሞች የኦንኮሰርኪያሲስ ፕሮግራምን በተመለከተ የበሽታውን ስርጭት የማቋረጥ ስራ ላይ እንዲሁም በሽታውን ከአካባቢው የማጥፋት ስራ ላይ ትልቅ አሻራ ያሳረፈ ድርጅት ነው። በዘርፉ የሚከናወኑ ተግባራት ሂደት ያላቸው ሲሆን በክልሉ በተለይም በከፋ ዞን በአሁኑ ጊዜ እንቅስቃሴ እያደረጉ ነው። ኦንኮሰርኪያሲስን በሽታ በተመለከተ እዚህ አካባቢ ላይ እንደ ኢትዮጵያም ለመጀመሪያ ጊዜ ነው ሕክምናው የተጀመረው። የመጀመሪያዎቹን 12 ዓመታት በአመት አንድ ጊዜ ሲሰጥ የነበረ የሕክምና ሂደት ነው የነበረው። ቀጥሎ እንግዲህ ከ2013 በአውሮፓውያን አቆጣጠር ከዓለም ጤና ድርጅት በተውጣጡ የቴክኒካል ኤክስፐርቲስ ኦፒኒየን እንዲሁም አስፈላጊውን ሪኮሜንዴሽን በማድረጋቸው ምክንያት በአመት 2 ጊዜ እንዲሆን ተደርጓል ማለት ነው። እንግዲህ እስካሁን ድረስ በአመት 2 ጊዜ እየተሰጠ የተለያዩ ጊዜያትን ቆይተናል። እንደ ክልላችንም ወይንም እንደ ከፋ ዞንም ስናይ ይሄ አካባቢ ለረጅም ጊዜ ሕክምና የተሰጠበት አካባቢ ከመሆኑ የተነሳ
አሁን ባለንበት ሰዓት ከሚሰሩ ስራዎች ዋነኛዎቹ ስራዎች የዳሰሳ ጥናቶች ናቸው ማለት ነው። እንደ ፕሮጀክቱ ማናጀር አቶ ዮሐንስ እሸቱ ገለጻ ተግባራቶቹ በሂደት እየተከናወኑ ቢሆንም ህክምናው የቆመባቸው ወረዳዎችም አልታጡም። በሰዓት በክልላችን ወደ 13 የሚሆኑ መዋቅሮች ህክምናውን አቁመዋል። ከነዛ ውስጥ 8ቱ ከፋ ዞን ውስጥ ነው የሚገኙት። እነዚህ 8ቱ ወረዳዎች እንግዲህ የበሽታው ስርጭት በተወሰነ መልኩ የሚያስፈልገውን ውጤት ወይንም መገኘት ያለበትን ውጤት ስላስገኙ ህክምናው እንዲቆም ተደርጓል ማለት ነው። ይሄ ማለት ደግሞ በሽታው ሙሉ በሙሉ ጠፋ ማለት አይደለም። ስርጭቱ ተቋርጧል ማለት በሽታው ጠፋ ማለት አይደለም። ስለዚህ ምናልባት የአካባቢው ማህበረሰብ አንዳንድ የሚያጠራጥሩ ምልክቶችን ካየ በአቅራቢያ ላሉ ከ4.5 ቢሊዮን ብር በላይ በጀት የተያዘለት የጎሬ ማሻ ቴፒ ኮንክሪት አስፋልት መንገድ ግንባታ በመዘግየቱ መቸገራቸውን የሸካ ዞን ነዋሪዎች ገለጹ። የተፈጠረውን ችግር ምላሽ ለመስጠት የሚያስችል እንቅስቃሴ እያደረገ መሆኑን የኢትዮጵያ መንገዶች ባለስልጣን ተናግሯል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት የቦንጋ ቅርንጫፍ ነው። ጽዮን ታደለ ታቀርበዋለች። የጎሬ ማሻ ቴፒ ኮንክሪት አስፋልት መንገድ ግንባታ የ145 ኪሎ ሜትር እርዝማኔ ያለው ሲሆን ከደቡብ ኮሪያው ኤግዚም ባንክ በተገኘ 4.5 ቢሊዮን ብር በጀት በ2012 ዓ.ም የመሰረተ ድንጋይ ተቀምጦ ግንባታው መጀመሩ የሚታወስ ነው። በደቡብ ኮሪያው ሃዩንዳይ ዴቨሎፕመንት ካምፓኒ በተባለ ተቋራጭ የተጀመረ ይህም መንገድ እስከ ሰኔ ወር 2015 ዓ.ም ድረስ ሙሉ በሙሉ ተጠናቆ ለአገልግሎት ክፍት ይሆናል ተብሎ ታሳቢ ተደርጎ ይሁን እንጂ የመንገዱ ግንባታ በተያዘለት ጊዜ ውስጥ ባለመጠናቀቁ በኢኮኖሚያዊና ማህበራዊ እንቅስቃሴዎች ላይ አሉታዊ ተጽዕኖ ማሳደሩን ነው የአካባቢው ነዋሪዎች የሚያነሱት። ፕሮጀክቱ የሚመራበት የአሰራር ስርዓት ደካማና የተጠናከረ ካለመሆኑ ባሻገር በሰው ኃይልና በበቂ ማሽኖች ያልታገዘ መሆኑን በመስክ ምልከታው ተመላክቷል። ፕሮጀክቱ ስራውን በፍጥነትና በጥራት ለማጠናቀቅ ያለው ዝግጁነት አዝጋሚ መሆኑንና ሂደቱም ለትራንስፖርት እንቅስቃሴ እንቅፋት እንደነበረ ተጠቁሟል። የፌደራል መንገዶች አስተዳደር ምክትል ዳይሬክተር ኢንጂነር ደጀኔ ፍቃዱ የተመራው ልኡክም ነዋሪዎቹ ያነሷቸው ቅሬታዎች ተጨባጭ መሆናቸውም በመስክ ምልከታው ማረጋገጥ ተችሏል። የመንገድ ስራ ልማት ፋይዳው ሰፊ በመሆኑ በጥቃቅን ምክንያቶች ሂደቱ እንዳይሰናከል የባለድርሻ አካላት ትብብር ያስፈልጋል ያሉት አስተያየት ሰጪዎቹ በተለይ የሸካ ዞን ማር፣ ቡና፣ ቅመማ ቅመምና በሻይ ተክል ምርቶች እምቅ ሀብት ስላለው ከዘርፉ ተጠቃሚ እንዲሁም የመንገድ ልማት ትኩረት ሊሰጠው ይገባል ብለዋል። በፕሮጀክቱ የታየውን ችግር የፌደራል መንግስት በአፋጣኝ በመፈተሽ እልባት እንዲሰጥም የኢትዮጵያ መንገዶች አስተዳደር ምክትል ዳይሬክተር ኢንጂነር ደጀኔ ፍቃዱ አረጋግጠዋል። ወደ ውጭ ዜና ስናልፍ የሰሜን ኮሪያው መሪ በስብሰባ መካከል ያስለቀሰው ጉዳይ ምን ይሆን? ኪም ጆንግ ኡን በፒዮንግያንግ በተካሄደው 5ኛው የእናቶች ብሔራዊ ኮንፈረንስ ላይ ሲያነቡ ታይተዋል። በዚህ ወቅት የሰሜን ኮሪያው መሪ ኪም ጆንግ ኡን የሀገራቸው ሴቶች ብዙ ልጆች እንዲወልዱ አሳስበዋል። አዳሙሸቱ ኪም ጆንግ ኡን በፒዮንግያንግ በተካሄደው 5ኛው የእናቶች ብሔራዊ ኮንፈረንስ ላይ ሲያነቡ ታይቷል የተባለ ሲሆን ምክንያቱ ደግሞ በሀገሪቱ የወሊድ ምጣኔ ችግር ውስጥ በመግባቱ ነው ተብሏል። የሰሜን ኮሪያውን መሪ ኪም ጆንግን ያስለቀሳቸው ጉዳይም በሀገሪቱ ያሽቆለቆለ የመጣው የወሊድ ምጣኔ ነው የተባለ ሲሆን ይህም የወሊድ ምጣኔ መጠን በእጅጉ መቀነሱን የሚያሳይ ሪፖርት ሲመለከቱ ማልቀሳቸውም ነው የተነገረው። ኪም ጆንግ ኡን ከእናቶች ጋር በነበራቸው ስብሰባ ላይም ዝቅተኛ የወሊድ ምጣኔን ለመቅረፍ በተያዘው ስትራቴጂ መሰረት የሀገራቸው ሴቶች ብዙ ልጆች እንዲወልዱ አሳስበዋል። የወሊድ መጠን መቀነሱን ማቆምና ጥራት ያለው የህፃናት እንክብካቤና ትምህርት መስጠት የቤተሰባችን ጉዳይ ነው ያሉት ኪም ጆንግ ኡን ከእናቶቻችን ጋር ልንፈታው የሚገባን ጉዳይ ነው ሲሉም ተናግረዋል። ከሰሜን ኮሪያ የወጡ መረጃዎች እንደሚያመላክቱት ከሆነ በገንዘብ ጉዳይ በትምህርት ተደራሽነትና በስራ ዕድል ሳቢያ አብዛኛው ደቡብ ኮሪያውያን ከአንድ ልጅ በላይ የመውለድ ፍላጎት የላቸውም ብለዋል። የሰሜን ኮሪያ መንግስት ሚዲያ እንደዘገበው አገሪቱ 3ና ከዚያ በላይ ልጆች ላሏቸው ቤተሰቦች ማበረታቻ መስጠት ጀምራለች ተብሏል። ማበረታቻዎቹ ነፃ መኖሪያ ቤት፣ የመንግስት ድጎማ፣ ነፃ ምግብ፣ መድኃኒትና የቤት ዕቃዎች እንዲሁም ለህፃናት የትምህርት ጥቅማ ጥቅሞች ያካተቱ ናቸው። የእስር ትዕዛዝ የወጣባቸው ፑቲን ወደ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ተጓዙ። ፕሬዝዳንቱ ከሀገሪቱ መሪዎች ጋር ይወያዩባቸዋል ተብሎ ከሚጠበቁ አጀንዳዎች መካከል በጋዛና በዩክሬን ያለው ጦርነት እንዲሁም የነዳጅ ዘይት ምርት ይገኙበታል። ዝርዝሩን እንደሚከተለው ይቀርባል።
የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወደ ተባበሩት አረብ ኤምሬቶችና ሳውዲ አረቢያ ያልተለመደ ጉዞ አደረጉ። ፕሬዝዳንቱ ከሀገሪቱ መሪዎች ጋር ይወያዩባቸዋል ተብሎ ከሚጠበቁ አጀንዳዎች መካከል በጋዛና በዩክሬን ያለው ጦርነት እንዲሁም የነዳጅ ዘይት ምርት ይገኙበታል። ዓለም አቀፍ የወንጀለኞች ፍርድ ቤት አይሲስ መጋቢት ወር ላይ የእስር ትዕዛዝ ካወጣባቸው በኋላ ከሩሲያ የወጡት ፑቲን ሐሙስ ከኢራን መሪ ጋር በሞስኮ እንደሚገናኙም ይጠበቃል። ዓለም አቀፉ የወንጀለኞች ፍርድ ቤት በፑቲን ላይ የእስር ትዕዛዝ ያወጣባቸው የዩክሬን ህጻናትን በህገወጥ መንገድ ወደ ሩሲያ አባረዋል በሚል የጦር ወንጀል ክስ ነበር። ሆኖም የተባበሩት አረብ ኤምሬቶችም ሆነ ሳውዲ አረቢያ የፍርድ ቤቱን ውሳኔ አልተቀበሉትም። የእስር ማዘዣውን ተከትሎም የሩሲያ መሪ ነሐሴ ላይ በደቡብ አፍሪካ የተካሄደው የብሪክስን ጉባኤና መስከረም ላይ በህንድ የተካሄደውን የቡድን 20 ሀገራት ስብሰባን ጨምሮ በሌሎች ዓለም አቀፍ ስብሰባ አልተገኙም። ፑቲን አሁን ላይ ጉዞ ያደረጉት ተጽዕኖ ለመፍጠርና ምዕራባውያን ሩሲያን ለማግለል የሚያደርጉትን ጥረት ለማዳከም ፍላጎት ስላላት ነው ተብሏል። ፑቲን በተባበሩት አረብ ኤምሬቶች ሲገቡ ደማቅ አቀባበል ተደርጎላቸዋል። የሩሲያው መሪ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን ግንኙነታቸው ከፍ ያለ ደረጃ ላይ ደርሷል ሲሉም ነግሯቸዋል። ሁለቱ መሪዎች ንግድና ነዳጅ ዘይት ከሚነጋገርባቸው አጀንዳዎች ውስጥ እንደሚገኙበት የተገለጸ ሲሆን ክሬምሊን በመግለጫው የአረቡ ዓለም የሩሲያ ዋነኛ የምጣኔ ሀብት አጋር ናት ብሏል። የሩሲያው ፕሬዝዳንት በቀጣይ ከልዑል አልጋውራሽ መሐመድ ቢን ሰልማን ጋር ለመገናኘት ወደ ሳውዲ አረቢያ አቀንቷል። በቴሌቪዥን በተላለፈ አጭር ውይይት ወቅትም ፑቲን ልዑሉ ሞስኮን እንዲጎበኙም ጋብዟቸዋል። የሩሲያ የዜና ወኪል ቃሲም የሩሲያ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ፑቲንና ልዑል አልጋውራሹ በኦፔክ ትብብር ላይ መምከራቸውንም እንዳረጋገጠ ዘግቧል። ፑቲን እንደ አውሮፓውያኑ የካቲት 2022 ላይ ሩሲያ ዩክሬንን ከወረረች በኋላ የጎበኙት በሩሲያ የተያዘችውን የዩክሬን ክፍል ኢራንና ቻይናን ብቻ ነው። ወደ ስፖርት ዜና አለፍን። በ15ኛው ሳምንት የእንግሊዝ ፕሪሚየር ሊግ ረቡዕ ዕለት በተደረገው ውድድር ማንቸስተር ዩናይትድ እና ሊቨርፑል ድል ሲቀናቸው ማንቸስተር ሲቲ በአስቶን ቪላ ተሸንፏል። ፉላም በበኩሉ 5 ጎሎችን ኖቲንጋም ፎረስት መረብ ላይ አዝንቧል። ፍጹም ተሾመ በፕሪሚየር ሊጉ የውድድር ሂደት ውስጥ በአሰልጣኞች በእጅጉ የማይወደድ ወቅት ነው ይህ የገና ሰሞን ወይም ፌስቲንግ ሲዝን ውድድር። ምክንያቱ ደግሞ በሳምንት 2 እና ከዚያ አልፏል። በዚህም ወልቭስ በርንሌይን 1-0፣ የሊጉ መሪ አርሴናል ደግሞ ሉት 3607 ተመልካቾች የታደሙበት ጨዋታ የማንቸስተር ዩናይትድ እና ቼልሲ ጨዋታ ነው። 9 ኢላማዎችን የጠበቁት ኳሶች ወደ ጎል የሞከረው ማንቸስተር ዩናይትድ 2-1 በሆነ ውጤት ቼልሲን መርታት ችሏል። ስኮትላንዳዊ የመሃል አማካዩ ማክቶሚን ሁለቱን ማሸነፊያ ጎሎች ሲያስቆጥር ዩክሬናዊ ፓልመር በባዶ ከመሸነፍ ያተረፈውን ግብ ለቼልሲ አስቆጥሯል። የሊጉን ደረጃ ሰንጠረዥ አርሴናል በ36 ነጥብ ሲመራ ሊቨርፑል በ34፣ አስቶን ቪላ የተከበራችሁ የከፋ ቴሌቪዥን ተከታታዮች ለዕለቱ የተመራረጡ ዜናዎችን ስናቀርብ ቆይታ አደረግን። ዜናውን እየመራሁ ምህረት አብራኑ አብሬያችሁ ነበርኩ። ሌሎች የጣቢያችን ዝግጅቶች ይቀጥላሉ። ሰናይ ጊዜ